ምን ፈልገህ ነው አዴ ብለህ ጠየቀኝ? ሲጀመር ከሚስቴ ጋር በዛ ልክ መቀራረቡ ለምን አስፈለገ? አንተ ሰውዬ ጆሮ አይሰማም እንዴ? ነገርኩህ እኮ እኔና አዴ ምንም ነገር መጣሽ አዴ። ናፍቀሽኝ ነበር። እኔም በጣም ናፍቀሽኛል። ሰላም እንዴት ናችሁ? ውድ አድማጭ ተመልካቾቼ በዓለም ዙሪያ ያላችሁ የቻናሌ ቤተሰቦች፣ ለቻናሌ በቅድሚያ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሼር በማድረግ ቤተሰብ ሆኖ ሰራተኛዋ አደይ ድራማ አዳዲስና አስገራሚ ትዕይንቶች ይዘን መጥተናል። አደይ ገጠር ገባች። እናትና አባቷን ዛሬ ላይ ልታገኝ ነው። ስለ ጋብቻው፣ ስለ ሽምግልናው ብዙ ነገር ሊወራ ነው። እናቷም ተቃራኒ ሀሳብ አላት፣ አባቷም እንዲሁ። እናትና አባቷ አልተስማሙም በእሷ ጋብቻ። አባቷ ታገባለች፣ እናቷ ደግሞ አይሆንም። ሌላው የባቡሬ እናት መታገትን ዳኒ እጁ ስላለበት ከተጠረጠረበት ቤት አንቀው ይዘውታል። በር ሲያንኳኳ አግኝተውት ባቡሬ እናቱን በህይወት እንደማያገኛት ለሊን አሳልፎ ካልሰጠ እያስጠነቀቁት ነው። እሱ ደግሞ ይህን ማድረግ እንደማይችል ስለሚያውቀው ዛሬ ላይ የቤዛን ወንድም አንቆ ይዞታል። እንግዲህ ዴቭ ደግሞ ዛሬ ላይ ደብድቦታል ዶክተርን። እሱም ደግሞ ያደረገበት ምክንያት ስለ አደይ ሁኔታ ሲጠይቀው ለምንድን ነው የኔን ሚስት እጮኛዬን አደይን የምትከታተላት በማለት ነገሩን ዘራፍ ሲል አንስቶበታል። ዶክተሩ ደግሞ አንተ እንደምታስበው አይደለም፣ እኔና አደይ ምንም ግንኙነት የለንም እባክህ አረጋጋው ቢለውም እንኳን አይ የምትፈልገው ነገር አለ እዚህ ድረስ ለምን መጣህ ያለ ነው። ስለ እኔ ማንነት ብቻ ምንም የሚመለከት ጉዳይ የለም። አደይ ግን ምንም እንዳልሆነች ልታምንም ራስ ግን ልትጠራጠር አይገባም በሚል አስጠንቅቆታል። ዳኒ ከቤት እንዲወጣ በምን መልኩ ማድረግ እንዳለባት ፍቅር ስትጨነቅ፣ አሹንም ሆነ ሮማን ተባበሩ በማለት እናቷ እንዳታይባት ስትጨነቅ፣ ዛሬ ላይ ግን ሾልኮ ወጥቷል ከዛ ግቢ። ቤዛም እንግዲህ ወንድሟ እንደሆነ ተጠራጥራ ሂዳ ነበረ። በሄደችበት ሰዓትም ልታረጊ መጣሽ ካለትዬ ፍቃድ አገቢም እያላት ነበር። አሹ ግን ወንድሟ ሾልኮ ሲወጣ ወንድሟን ይዛ እንግዲህ ምን ልታረጊ እዚህ መጣ በማለትም ፍቅር የእንግዲህ ወንጀል ስራ ሊሰሩ እንደሆነ በፋርማሲ ውስጥ ያሉትን መድኃኒቶች በፌክ እየቀየሩ ሊሸጡ እንደሆኑ ተመካክረው እጇ ከኛ ጋር አብሮ እንዲሰራ በማለት ነግራው ስለነበር ይህንን ላስተባብርና ልነግራት መጥቼ በማለት ሸውዷታል። እህቱም ማለት ነው። ቤዛ ዶክተሩ ዛሬ ላይ ፍቅሩ አይሎበታል። ቢደበደብም እንግዲህ በአደይ ጉዳይ ነውና ዛሬ ላይ ጓደኛዬ አንዷን ታካሚን አፍቅሯታል። እሷ ደግሞ በቅርቡ ልታገባ ነው። ምን ማድረግ አለበት? ትክክል ነው ወይ ብለሽ ታስቢያለሽ? ሲል እያሾፈችም ቢሆን ስንት ሲንግሎች ባሉበት ሰው የሚያገባን ሰው እንዴት ያፈቅራል ስትልም፣ ጓደኛ ግን ሲያሳዝን ያለች ስታሾፍበት አንቺ ትጃጃ ያለሽ ወይ ስታሳፍሬ፣ እኔ ከልቤ ሳወራሽ አንቺ ግን ቀልድ ነው ያልሽው እያላት ነው። ይቅርታ ዶክተር በማለት ስራውም እንደደበራትና ሌላ ተለዋጭ ስራ እንዲሰጣት ወይም ደግሞ እንዲያስገባት እየነገረችው ነበር። ዶክተሩም ደግሞ አዎ ስራው ይደብራል፣ ግን ደግሞ ይሄ ምርጫሽ ነው እያላት ነው። በእርግጥ ከአንተ ጋር መሆን ያዝናናል፣ ትንሽ ልቆይ ከዚህ እያለችው ነው። እሱ ግን ወደ ስራሽ ተመለሽ ብሏታል። ባቡሬ የሌሊ ጉዳይ አስጨንቆታል። ሌሊ ዛሬ ላይ በድጋሚ ማሟት ዶክተሩ ወደ ቤት ሄዶ ሕክምና ሲያደርግላት የምክር አገልግሎትም ሲሰጣት ነበረ። በዛ መሀል ከጎኗ ያለችው አደይ ስለሌለች ሩታ ናት። ሩታ ደግሞ ዛሬ ላይ ኢዩኤል ዶክተርን አፍቅረዋለች፣ ወደዋለች። ድንገት በር ስር ሲገባ እሷ ደግሞ ቆሻሻ ውሃ ደፍታበት ይቅርታ ጠይቀው ኢዩኤል ብሎ ታውቋታል። ምንድን ነው ዶክተር ልሸኝ ሆይ ያለችው ነው። እሱ ግን በፍጹም ምን እንደዛ አይነት መንገድ ያሰባት አይመስለንም። እሷ ግን ልቧ በጣም ለሱ መጥቷል። በቃ አይኗ ተከፍቷል፣ ፍቃዷ ሆኗል። በቃ ዶክተር የት ነው የሚሰራው ስትል ለሊን እየጠየቀቻት ነበረ። እንግዲህ የሚሰራበትን የመስሪያ ቤት ነግረዋለች። የአደይ አባት ልጄን አምጡ ሌላ እናግራት ናፍቆሻል ብለህ ይዘህልኝና ብሎታል ጫኔን። ጫኔ ከእናቷ ቤት በመሄድ አደይን ወደ አባቷ እንድትሄድ እየጠየቃት ነው። እናቷ ማስጠንቀቂያ እየሰጠቻት ነው። ከኔ ጋር ብዙ ነገር ሳናወራ ሳንማከር በፍጹም እንግዲህ አባትሽ የሚልሽን ነገር ሁሉ እንዳትወስይ ብላ አስጠንቅቃታለች። አደይም እናቴ ሀሳብ አይግባሽ፣ በፍጹም ከአንቺ ፍቃድ ውጭ የሚሆን የለም፣ ግን ደግሞ አባቴን ላገኘው እዛም ያለው እየደወለልኝ ነበር በማለት እንግዲህ አባቷም ስለ ልጁ ሲያመጋግስ ነበር። የኔ ልጅ ሆና ውበቷ ሁሉ ነገሯ እያለም አሁን ላይ ለሰርጉ ሽርጉ እያለ እንደሚዘጋጅም እየተናገረ ነበረ ማለት ነው። ይህን ተመልክተና እህቷ ብርሃኔም አኩርፋ ከቤት ወጥታ ነበር። እናቷ መልእክት ስለላከች ባለሊ በኩል እኔ ተመልሰሽ እያላት ነው። ምን ሆነሽ ነው ግን እህትሽ ልትዳር ሲሆን እንዴት ዝም ጸጥ አልሽሳ እያላት ነው። ሰፈሩ ሁሉ ሰው ሲያገባ ከበሮ ትመች ነበረ። ዛሬ ግን ምንድን ነው ጓደኞች ጥለውሽ ከተማ ስለሄዱ ነው ወደ ስል ስለማይመለከት ጉዳይ አያገባህም ስትል መልሳለት ነበር ማለት ነው። እናትየዋ እንድታገባ ያልፈቀደችበት ዋናው ምክንያት እንግዲህ ሁለቱም ልጆቿ ዴቭን ማፍቀሯ ነው። ዴቭ እንግዲህ እየዘለለ ነው ዛሬ ላይ። ዶክተሩ ግን ወደፊት የአደይ ይሆናል ብለን ሁሉ የምናስበውና የምንገምተው ሰው ነው አድማጭ ተመልካቾቻችን። ምክንያቱም በጣም የተረጋጋና አስተዋይ ሰው ነው። ስለ አደይ ፍቅር ግን አይሎበት እንደወደዳት ዛሬ ላይም ተመልክተናል።
ለሊ እንግዲህ ከቤቱ ወጥታ የማዘሯ ነገር ስላስጨነቃት ባቡሬም እናቱን ፍለጋ ስለወጣ መሄድ አለብኝ ያለች ነበር። በመሀል ወጥታ ጠፍታለች። ሩታም ከቤት ሄዳ ስትፈልጋት አታታለች። በድጋሚ እውነት አግተዋት ይሆን ወይ የሚልም ሀሳብ አለን። ይህን ስራ የሰሩት እንግዲህ የእሷ ቤተሰቦች አክስቷ እንደሆነች ይታወቃል። ስለዚህ ባቡሬ የእናቱን ጉዳይ በጣም አስጨንቆትና መረጋጋት አቅቶት ተመልክተናል። የቤዛ ወንድም ታዲያ እጁ አለበት ብለው ጠርጥረውትም ስለነበረ ዛሬ ላይ ነገርን የት ናት እናቴ ሲል እኔ ምንም አውቀው የለም ብሏል። ነገር ግን መናገሩ የማይቀር ነው። ምክንያቱም ባቡሬ ስለተጠራጠረውና ድሮ አብሯቸው ስለሚሰራ ስለሚያውቃቸው፣ ስለዚህ በፍጹም እውነታውን ካልተናገር የትም ቦታ አትሄድም ተብሎ ተይዟል ማለት ነው። ቤዛ ግን ጠንቀቅ እያልክ ስራ ላይ ብሎ በወጣበት ሰዓት ስታስጠነቅቀው ተመልክተን ታዲያ አሁን ላይ የቤዛ ወንድም መያዙ እውነታውን ይናገራል ብለን እናስባለን። የባቡሬ እናት ራሷን ስታወድቃ ተመልክተናታል። በሚያሳዝነው ሁኔታ ብቻ በህይወት ትኖር አትኖር የሚለው ነገር አሁን ላይ ለእኛ መገመቱ ቢከብደንም ግን ደግሞ ለሊን ካላመጣት በህይወት እናቱ እንደማያገኛት አስጠንቅቀውታል። ባቡሬ እጅግ በጣም አዝኗል በዚህ ጉዳይ ላይ። ታዲያ አደራ ሰጥቶ ለዴቭ እና ለቅምጥል ያንኑ ዳንኤል ማለት ነው እንዳያመልጥ፣ እሱ ግን ደግሞ ቀጥታ ወደ ለሊ መሄድ አለብኝ በማለት ወደ ለሊ ሲሄድ ተመልክተነዋል ማለት ነው። ሌላው ፍቅር እንግዲህ ዛሬ ላይ ከውርደት ድናለች። ሮማን እና እሹ እንግዲህ ዛሬ ላይ አስጠንቅቃለች። እዚህ ቤት ውስጥ በድጋሚ ጭቅጭቅም ሆነ ሌላ ነገር ከተነሳ ፍቅር ከዛ ቤት እንደምትወጣ የመጨረሻ ማስጠንቀቂያ ከእናቷ ተሰጥቷታል። ገጠር ቦታ ትሄጃለሽ፣ ከዚህ በላይ አልታገስሽም ብላታለች። እንግዲህ ሮማንም ሆነ አሸናፊ እንደ ቤተሰብያቸው አብረውና ያሉትና ስለዚህ ለምንድን ነው የምትጨቃጨቂው ከሁሉም ሰው ጋር በማለት አስጠንቅቃታለች። ፍቅርም አምልጣለች። ሮማን ግን ሰው አለ ብላ ልታዋርዳት ፈልጋ ነበረ። ነገር ግን ደግሞ እናትየዋ ስትመጣ ወጥቶ እንደነበረ እንግዲህ አልተገኘም፣ አልተያዘም ማለት ነው። ሌላው እንደዚህ ይሄ ባለበት ቅምጥልም ቢሆን እውነቱን ተናገር የት ናት ማዘሯ እያለች ዳኒ እንዲደበድበው ድንጋይ ሁሉ እያነሳችበት ነበረ። እሱ ግን ደግሞ እውነታውን ያው እንግዲህ ስቃዩ ሲበዛበት ይናገራል ብለን ነው የምናስበው እንጂ አሁን ላይ ሊናገር ፈቃደኛ አይደለም። ማዘሯ ምንም አይነት ችግር ሳይደርስባት በህይወት ቢያገኟት የሚል ሀሳብ አለን። እሱም እንግዲህ ለሊን ወዴት ሄደሽ ከቤቷ ወጥታ እንግዲህ ቤት ውስጥ እንደሌለች ተመልክተናታል ማለት ነው። ብቻ ቀጣይ ክፍል ሊሆን የሚችለው ምንገምተው ነገር አደይ ይሳካል ወይ ብለን ስናስብ አባትየዋ ታገቢያለሽ ቢል ከእናቷ ደግሞ ፍቃድ እንደማይሰጣት ቀድመን የምናውቀው ነገር ነው። ስለዚህ አታገቢም የሚል ነገር ይሰጣታል። ዴቭ ምን አይነት ምላሽ ይኖረ ይሆን? አደይ ስትመጣ የሚጠብቀው መልስ እጅግ በጣም ከባድ ነው። እሱም ደግሞ ቅናቱ ቡን አድርጎታል። ከዶክተሩ ጋር ተጋብቷል። ዶክተሩ ግን ለአደይ ልዩ ፍቅርና ጸባይ ሰናይ መልካም ሰው እንደሆነ ከወዲሁ የምንገምተው ነው። ምናልባት እንግዲህ አደይ የዶክተሩም ልትሆን ትችላለች ብለን እናስባለን። ለሊ ደግሞ ሳትታገት በሰላም እንድትገኝ ከወዲሁ ምኞታችን ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር በማድረግ ቤተሰብ ሁኑ። አመሰግናለሁ።